አልኻዋሪዝም ወደ ባግዳድ ከሄደ በኋላ ለሁለት ዓመት በጥበብ ቤት ውስጥ ሂሳብና የተለያዩ ዕውቀቶችን ይማራል። በዚህ ጊዜው የተለያዩ መጽሐፎችን የሚተረጉም ነበር። እናም ዝናው ቀስ በቀስ በጊዜው መሪ የነበረው ኸሊፋ ሃሩን አልረሺድ ጋር ይደርሳል። ሃሩን አልረሺድም አልኻዋሪዝምን ካየው በኋላ በሂሳብ ዕውቀቱ በጣም በመደመም በጥበብ ቤት ውስጥ ከሂሳብ ሳይንቲስቶች ዘንድ ይመድበዋል። ኻዋሪዝም የሙስሊም ማህበረሰብ ውስጥ ነበር የሚኖረውና ዘካ፣ ውርስ እናም የተለያዩ የማህበረሰቡን የዕለት ተዕለት ህይወት የሚነኩ ነገሮችን በቀላል ሂሳባዊ ስሌት ማስቀመጥ ይፈልግ ነበር። እንዲሁም ጂኦግራፊና አስትሮኖሚ ዕውቀቱን በሂሳብ ስሌቶች መደገፍ ይፈልግ ነበር። ግብጾች፣ ግሪኮች፣ ህንዶች እንዲሁም ከሱ በፊት የነበሩ ማህበረሰቦች የደረሱባቸው የሂሳብ ዕውቀቶችን በመሰብሰብ በማጥናት እንዲሁም በቀላል ቋንቋ በማስቀመጥ ህጎችንና መርሆችን አውጥቶላቸዋል። አልኻዋሪዝሚ እነዚህ ስሌቶችን ከማብራራቱ በፊት ሰዎች ዘንድ በጣም የተወሳሰቡ ስለነበሩ ጥቅም ላይ አይውሉም ነበር። አሁን ሰዓት በብዛት ጥቅም ላይ የሚውሉ አረቢክ ቁጥሮችን በአንግላቸው ብዛት መሰረት በስርዓት ያስቀመጣቸው አልኻዋሪዝሚ ነው። በመቀጠልም በሂሳብ ዓለም ውስጥ ትልቅ ሪቮሉሽን የፈጠረው ዜሮን ዴቨሎፕ በማድረግ በሂሳብ ስሌቶች ውስጥ ጥቅም ላይ እንዲውል አድርጓል። አልኻዋሪዝሚ ከጻፋቸው መጽሐፎች ውስጥ ዋናው ዘ ቡክ ኦፍ ሬስቶሬሽን ኤንድ ባላንሲንግ የሚባል መጽሐፍ ነውና ከልጅነታችን ጀምሮ ስንማራቸው የነበሩ አብዛኞቹ የሂሳባዊ ስሌቶች ከዚህ መጽሐፍ የተወሰዱ ናቸው። በዚህ መጽሐፍ ውስጥም አልጄብራን ለማስተዋወቅ ሞክሯል። ከአልጄብራ ውጪ ትልቁ ግኝቱ አሁን አልጎሪዝም እየተባለ የምናውቀው ነው። አልኻዋሪዝም የሂሳብ ፕሮብሌሞች እንዴት ስቴፕ ባይ ስቴፕ ሶልቭ ሊደረጉ እንደሚችሉ አስቀምጧል። ለምሳሌ ይህን ቁጥር እንዴት መደመር እንዳለብን ወይም ደግሞ ከዚህ ስሌት ውስጥ ኤክስን እንዴት ማግኘት እንደምንችል አንድ በአንድ አስረድቷል። ብዙ ጊዜ አልጎሪዝም ሲባል እንሰማለንና አልጎሪዝም ማለት በቀላሉ አንድ ነገር ሶልቭ ለማድረግ ወር አንድ ነገር ለመስራት የሆኑ ስቴፖችን መከተል ማለት ነው። አልኻዋሪዝም ዴቨሎፕ ያደረገው የአልጎሪዝም ሜተድ በሳይንስ ዓለም ውስጥ ትልቅ ሪቮሉሽን የፈጠረው ለምሳሌ ኮምፒውተር ሲሰራ ኦር ማንኛውም ሞባይል አፕሊኬሽን ሲሰራ አልጎሪዝም ሜተዶችን ተጠቅሞ ነው የሚሰራው። አልኻዋሪዝሚ በጣም ብዙ ስራዎችን ሰርተዋል፣ ብዙ መጽሐፎችን ጽፏልና በ12ኛ ሴንቸሪ እነዚህ ስራዎች ወደ ላቲን ቋንቋ በመቀየር ለሞደርን ማቴማቲክስ፣ ለኮምፒውተር ሳይንስ እና ለኢንጂነሪንግ እንደ ቤዝ በመሆን አገልግለዋል። የአልኻዋሪዝም ታሪክ በጣም ሰፊ ነው። የሰራቸው ስራዎች በጣም ብዙ ናቸው። እዚህ በአጭሩ ለማቅረብ ነው የሞከርኩት እና ከተፈጥሮ ጋር የነበረው ግንኙነት በጣም ይገርማል። ከዛ በኢስላሚክ ጎልደን ኤጅ ወደ ባግዳድ ሄዶ ሀውስ ኦፍ ዊዝደም ውስጥ ሰፊ ጊዜ አሳልፏል። ከዛ ማህበረሰብ ውስጥ ያሉ ችግሮችን ሶልቭ ለማድረግ ዴቨሎፕ ያደረጋቸው ሜተዶች እንዲሁም የተለያዩ ስራዎችን ሰርቷልና እነዚህ ስራዎቹ ከታሪክነት አልፈው ለወደፊት ፋውንዴሽን ሆነዋል።